አንደበታችን ይሳደባል እንሳደባለን አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ጥሩ ተሳዳቢ ነው የሚከበረው ነው ስለዚህ እንሳደባለን እንዋሻለን እናማለን ሐሜት አያድርግብኝ እንጂ ብለን እናማለን አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ እኔ ለማማት ብዬ አይደለም ብሎ ያማል ይሄም ኃጢአት ነው በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ ለመስማት የፈጠነ ይሁን ስለዚህ ብዙ በአንደበታችን ኃጢአት እንሰራለን ሶስተኛው በሐሳባችን ነው በግብር ባንሰራ በአንደበታችን ባንሰራ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን እንደውም ለመናገር የምናፍረውን ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ ይህንን ኃጢአት በድይ ያለው አዝኝ አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል ይህን ንስሐ እግዚአብሔር ለሁላችን ያድለን ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል ንስሐ መጸጸት ነው ግን ጸጸት በምንድን ነው የሚገለጸው እግዚአብሔር ኃጢአታችንን እንድንናገር ይፈልጋል እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ የፈረደባቸው አዳምና ሔዋን ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው አዳምና ሔዋን ምንድነው የሰሩት አትብሉ የተባሉትን ዕፀ በለስ ምን አደረጉ በሉ ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው ሞትን አትሞቱም አላት ግድ የለሽም ብሎ መከራት ዲያብሎስ ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣልኛ ጋር እባብ እንኳን አይሆንም አንዴ ተነቃ ዘዴ ስለሆነ በተለያየ ሰው ግን ይመጣል ጓደኛ ሆኖ ይመጣል ዘመድ ሆኖ ይመጣል የቅርብ ወዳጅ ሆኖ ይመጣል ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ ይሄን ብትቀምሰው አትሞትም እየተባሉ አይደል እንዴ መጠጥ የጀመሩት አደንዛዥ ዕፅ የጀመሩት እስከዛሬ ቀምሰው አታውቅም ቀምሰሽው አታውቂም ሄደሽ አታውቂም እንዲህ አይነት ቦታ ይሄን አይተኸው አታውቅም ኧረ አትሞትም እኮ ምንድነው የሚያስፈራ አንዴ ሞክረው ግድ የለም አይዞ ሰይጣን